ሰዎች አንተን በሚመለከቱበት ጊዜ መጀመሪያ የሚያስተውሉት ነገር ፊትህን ነው። ብዙ ሰዎች በፊት ውፍረትና ጉንጭ ምክንያት ማራኪነታቸውና በራስ መተማመናቸው ይቀንሳል። ለዚህም በሚል በርካታ ገንዘብ ከፍለው የፊት ሰርጀሪ ይሰራሉ። አንዳንዶቹ ደግሞ ለዚህ ችግር ጄኔቲክሳቸውን ይወቅሳሉ። በእርግጥ የፊትና የመንጋጋ ቅርጽ ከወላጆች ሊወረስ ይችላል። ሆኖም ግን በፊት ላይ 43 የሚሆኑ የፊት ቅርጽ የሚወሰኑ ጡንቻዎች አሉ። ጡንቻዎች አሉ ማለት ደግሞ መቀየር የሚችል ነገር አለ ማለት ነው። ስለዚህ በዚህ ቪዲዮ በፊት ላይ የተከማቸውን ስብ ያለምንም ሰርጀሪ በቀላሉ በማጥፋት የተስተካከለ የፊት ቅርጽ እንዲኖር የሚያደርጉ 6 ውጤታማ ዘዴዎችና 5 ቀላል ኤክሰርሳይሶችን ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን ሰፖርት ያድርጉ። የመጀመሪያ የውሃና የጨው ሚዛን ነው። አንዳንድ ጊዜ ሰውነት ቀጭን ቢሆንም ፊትና አገጭ ስር የተከማቸው ስብ ሊኖር ይችላል። ይህ ነገር ስብ ሳይሆን ዋተር ሪቴንሽን ይባላል። የተከማቸው ፈሳሽ ሊሆን ይችላል። ከመተኛት በፊት ጨው የበዛባቸውን ምግቦች ፎር ኤግዛምፕል ቺፕስ፣ ፒዛ፣ የታሸጉ ምግቦችን ትመገብበት ጊዜ ሰውነትን ያንን ጨው ለማቅለጥ ከፍተኛ መጠን ያለው ውሃ አሙቆ ይይዛል። መፍትሄው የጨው መጠንን መቀነስና በቀን ከ2 እስከ 3 ሊትር ውሃ መጠጣት ነው። ሁለተኛው የእንቅልፍ ጥራት ነው። በቂ እንቅልፍ ባለማግኘት ጊዜ ፊትህ እንደተኮፈሰ እና እንዳበጠ ሊሰማህ ይችላል። በቀን ውስጥ 5 ሰዓታት ብቻ የምትተኛ ከሆነ በፊት አካባቢ ያሉ ጡንቻዎች እንዲዳብሩና እንዲጠናክሩ የሚያስችል በቂ ጊዜ አይኖራቸውም። መፍትሄው በቀን ከ7 እስከ 8 ሰዓት ወጥ ሆነ የእንቅልፍ ማግኘትና ከመተኛት በፊት ከስልክ መራቅ ነው። ሶስተኛው በአፍ መተንፈስና ሚዊንግ የሚባለው ነው። በአፍ መተንፈስ የመንጋጋ ጡንቻዎችን እንዲላሉና በአገጭ ስር ትርፍ ስጋ እንዲከማች ያደርጋል። የዚህ ችግር መፍትሄ ሚዊንግ ይባላል። ምላስን ሙሉ ለሙሉ ከላንቃ ጋር አጣብቀህ በመያዝ አፍህን ዘግተህ በአፍንጫ ብቻ መተንፈስ ነው። ይህ ልምድ ስታደርገው አገጭ ወደ ላይ ሲነሳና ትርፍ ስጋው ወደ ውስጥ ሲሳብ ትመለከታለህ። አራተኛ አጠቃላይ የሰውነት ስብ ነው። የፊትህ ስብን ብቻ ለይተህ መቀነስ አትችልም። አጠቃላይ የሰውነት ስብ መጠን ከፍተኛ ከሆነ በፊት ላይ መታየቱ አይቀርም። አመጋገብን በማስተካከል ስፖርት መስራት እና ረፍት በማድረግ የሰውነትን የስብ መጠን መቀነስ ይኖርብሃል። ከዚህ በፊት ስለ ቦርጭና ስለ ስብ የሰራሁት ቪዲዮ አለ፣ ገብተህ መመልከት ትችላለህ። የሰውነት ስብ መጠን ሲቀንስ ፊትህ በራሱ ጊዜ እየተስተካከለ ይመጣል። አምስተኛ አመጋገብ ነው። በውስጣቸው ካርቦሃይድሬት፣ ሶዲየም፣ ስኳርና ቅባት በብዛት የያዙ ምግቦች፣ ለስላሳ መጠጦች፣ የታሸጉ ምግቦች፣ ዳቦ ፊትህን እንዲያብጥ ያደርጋሉ። ምትኩ በፕሮቲንና በፖታሺየም የበለጸጉ እንደ እንቁላል፣ አቮካዶ፣ ሙዝ እና ስፒናች ያሉ ምግቦችን መመገብ ይኖርብሃል። ስድስተኛ ጭንቀትን መቀነስ ነው። ይህ ትልቁና ዋነኛው ነው። ከፍተኛ ጭንቀት ኮርቲዞል የተባለ ሆርሞን እንዲመረት ያደርጋል። ይህ ሆርሞን የሰውነትን የኢንሱሊን መጠን በመጨመር በሰውነትና ፊት አካባቢ ስብ እንዲከማች ያደርጋል። ወክ ማድረግ፣ ሜዲቴሽንና ካፊን ያላቸውን መጠጦች፣ ቡና፣ ሻይ መቀነስ የኮርቲዞል ሆርሞንን በመቀነስ ይረዳል። የፊት ኤክሰርሳይሶችን ስንመለከት አንደኛ የእስክሪብቶ እንቅስቃሴ ነው። እስክሪብቶ በአፍ በመያዝ ወደ ላይ እና ወደ ታች አንቀሳቅሰው። በየቀኑ 100 ጊዜ በማድረግ ለውጡን ከፍተኛ ማየት ትችላለህ። ሁለተኛው የቮል ሳውንድ ነው። ድምፅ ሳታሰማ ኦና ኢ ቃላቶችን በምስል እንደምትመለከተው ደጋግመ በል 15 ድግግሞች ለ3 ዙር በማለት ይህንም ከፍተኛ ለውጥ እንደሚያመጣልህ እርግጠኛ ነኝ። ሶስተኛ ሚዊንግ ነው። ምላስን ከላንቃ ጋር ማጣበቅ ነው። አራተኛው ማስቲካ ማኘክ ነው። በቀን ለ15 ደቂቃ ማስቲካ ማኘክ በሁለቱም መንጋጋ እኩል በማኘክ ከፍተኛ ለውጥና የፊት ውፍረትን ማስወገድ ትችላለህ። አራተኛው የፊት ማሳጅ ነው። የተወሰነ የቫዝሊን በመጠቀም ከአገጭ መስመር ጀምረ እስከ አንገት ድረስ በቀስታ ወደ ላይ መታሸት። እነዚህም በማድረግ ያለብህን የፊት ውፍረት በከፍተኛ ሁኔታ ያለብህን የፊት ውፍረት ቶሎ እንደሚያስወግድልህ እርግጠኛ ነኝ። እኔ ላይ ሞክሬ ያልሰራውን ነገር ይዤላችሁ አልመጣም። የዛሬው ቪዲዮአችን ይህንን ይመስላል። ራስን መቀየር የምትፈልግ ከሆነ እነዚህን ዘዴዎች በመከታተል ኮንሲስታንትሊ መተግበር ይጠበቅብሃል። ቪዲዮ ጠቃሚ ሆኖ ካገኘኸው ላይክ፣ ሰብስክራይብ በማድረግ
ለሌሎች ወጣቶችና ሰዎች እንዲደርስ ሼር በማድረግ ቻናሉን ሰፖርት ማድረግ ትችላለህ። ሰዎችንም መጥቀም ትችላለህ። የዛሬው ቪዲዮአችን ይህን ይመስላል። መልካም ቆይታ